وما تفعلوا من خير يعلمه الله وتزودوا فإن خير الزاد التقوى واتقون يا أولي الألباب ዛዱል መዓድ እስላማዊ ስቱዲዮ ይህንን ትምህርት ይዞላችሁ ሲቀርብ ላቅ ያለ ደስታ ይሰማዋል። ዛዱል መዓድ እስላማዊ ስቱዲዮ። السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على النبي الأمين وعلى آله وصحبه أجمعين ومن اهتدى بهداه واتبع سنته إلى يوم الدين. أما بعد يا ربو شعبان 23 1439 ክፍል 5 ነብዩና ረመዳን የሚለው ትምህርታችን። ባለፈው ትምህርት ነብዩ አለይሂ ሰላቱ ወሰላም ረመዳን ላይ የሚሆን ከረመዳን ውጪ የሌሊት ሶላታቸው ምን ይመስል እንደነበር አይተናል። ዛሬ በአላህ ፈቃድ ረመዳን ላይ ለየት ባለ መልኩ ከሰዎች ገለል ብለው ከዱንያ ይበልጥ ርቀው በዒባዳ ያሳልፉ እንደነበረና የኢዕቲካፋቸው ሁኔታ ምን ይመስል እንደነበረ የምንዳስስበት ትምህርት ይሆናል። ነብዩ ሰለላሁ ዐለይሂ ወሰለም መዲና ከተሰደዱበት ጊዜ ጀምሮ የኢዕቲካፍ ማድረግን ትተው አያውቁም። ቡኻሪ ከእናታችን አይሻ እንዳስተላለፉት ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ያዕተኪፉ ፊ ኩሊ ረመዳን ብላ በየዓመቱ ረመዳን ላይ ነብዩ ዐለይሂ ሰላቱ ወሰላም ኢዕቲካፍ ይቀመጡ ነበር ተብሏል። ኢዕቲካፍ ብለው ማለት ለዒባዳ አንድ ቦታ ላይ መወሰንና ከዛ ቦታ አለመውጣት ጊዜም በሙሉ ወደ አላህ በሚያቃርብ ነገር ማሳለፍ ማለት ነው። ኢዕቲካፍ የሚሆነው ጀማዓ የሚሰገድበት መስጂድ ላይ ነው። በመሰረቱ ኢዕቲካፍ ለወንዱም ለሴቱም ለዓሊሞችም ለጃሂሉም ላላዋቂውም ጭምር የተደነገገ ዒባዳ ነው። ዋናውና ትልቁ የኢዕቲካፍ ዓላማ ከዱንያ ጋጋታና ጫጫታ በመራቅ ልብን ወደ አላህ አዝሮ ዒባዳ ማድረግ ነው። ነብዩ ሰለላሁ ዐለይሂ ወሰለም ለይለቱል ቀድርን ለማግኘት በማለት ረመዳንን በኢዕቲካፍ ያሳልፉ ነበር። በተለይ የመጨረሻ የረመዳን 10 ቀናትን ከሌላው ጊዜ ለየት ባለ መልኩ ዒባዳ ላይ በመበርታት ፍራሽን በመራቅና ቤተሰብን ሁሉ ሌሊት ላይ በመቀስቀስ እጅግ በጣም ዒባዳ ላይ በርትተው ያሳልፉ ነበር። ከእናታችን አይሻ እንደተነገረው ካነ ያዕተኪፉ العشر الأواخر من رمضان حتى توفاه الله ብላ ኡሙ المؤمنين عائشة الصديقة رضي الله عنها ነብዩ እስኪሞቱ ድረስ የረመዳን የመጨረሻ 10 ቀናትን በኢዕቲካፍ ነበር የሚያሳልፉት ብላ መስጂድ ውስጥ ሆነውም ከሌሎች ሰጋጆችና ለዒባዳ መስጂድ ከሚገኙ ሰዎች የሚደብቃቸው ኸይማ ነገር ጥላ ነገር ያደርጉ ነበር አለይሂ ሰላቱ ወሰላም። እዛ ቦታ ላይ ሆነው ከአላህ ጋር ብቻ በመሆን የሚወዱትን የሚፈሩትን ጌታቸውን ይማጸኑ ነበር። ባለንበት ጊዜ ኢዕቲካፍ የሚቀመጡ በርካታ ወጣቶች አሉ። ነገር ግን ኢዕቲካፉን በጫወታና በቀልድ በወሬ ፋይዳ እንዳይኖረው ያደርጉታል። ኢዕቲካፍ ዋናው ዓላማ ከሰው መራቅ ነበር። እነሱ ግን ባለማወቅ ወይም በቸልተኝነት ከተለያዩ ሰዎች መታወቂያ አጋጣሚ ያደርጉታል። ከዒባዳ ይልቅ አብዛኛውን ጊዜያቸውን በወሬ ያሳልፉታል። ነብዩ ግን ሰለላሁ ዐለይሂ ወሰለም ውጪ ካለው ሐያት ርቀው መስጂድ በኢዕቲካፍ ከማሳለፍም አልፈው መስጂድ ውስጥም ከሌሎች ሰዎች የሚደብቃቸው ኸይማ አድርገው ተደብቀው ዒባዳ ያደርጉ ነበር። ለሶላት ነበር የሚወጡት። ኢብኑ ማጃህ ከአብዱላህ ኢብኑ ዑመር እንዳስተላለፉት ነብዩ አለይሂ ሰላቱ ወሰላም የረመዳን የመጨረሻ 10 ቀናቶችን ኢዕቲካፍ ይቀመጡ ነበር። ይሄን ያስተላለፉት ናፊዕ መስጂድ ውስጥ ነብዩ ኢዕቲካፍ ይቀመጡበት የነበረውን ቦታ አብዱላህ ኢብኑ ዑመር አሳይተውኛል ብላ መስጂድ ውስጥም ሆነን አንድ ቦታ ላይ ልንረጋ ይገባናል።
ከነብዩ የኢዕቲካፍ ሱና የምንረዳው ይሄን ቦታ ሊቀያይሩ ካገኙ ሰው ጋር የሄዱ ሊያወሩ አይገባም። ኢዕቲካፍ ይገቡ የነበረውም የ20ኛው ቀን ፀሐይ እንደጠለቀች ነበር። ከምሽት ነበር የሚጀምሩት። ነገ 21 ሊሆን ከሆነ 20ኛው ቀን ምሽት ላይ ይገቡ ነበር። የኢዕቲካፍ ትልቁ ዓላማ ዒባዳ ማድረግ ነው፣ ወደ አላህ መቃረብ ነው። ወደ አላህ ስንቃረብ ዒባዳ ስናደርግ ንጽህናችንን መጠበቅ እንዳለብን ከነብዩ አለይሂ ሰላቱ ወሰላም የኢዕቲካፍ ሱና እንማራለን። ዑርዋ ረሂመሁላህ ተዓላ እንዳስተላለፉት አይሻ ረዲየላሁ ዐንሃ ነግራኛለች። ነብዩ አለይሂ ሰላቱ ወሰላም ኢዕቲካፍ ላይ ሆነው ጭንቅላታቸውን ወደኔ ወጣ በማድረግ ጸጉራቸውን አበጥርላቸው ነበር ብላለች። ኢብኑ ሐጀር አልአስቀላኒ ረሂመሁላህ ተዓላ ከዚህ ሐዲስ እንደምንረዳው ኢዕቲካፍ ላይ ያለ ሰው የሰውነቱን ንጽህና መጠበቅ እንደሚችል፣ ሽቶ መቀባት እንደሚችል፣ መታጠብ እንደሚችል፣ መላጨትና መነሳት ያለበትን ጸጉሩንም መላጨት ማንሳት እንደሚችል፣ ማበጠር እንደሚችል እንረዳለን ብላ እነዚህ ነገሮችን ለማድረግ ከመስጂድ መውጣት ላይ ያስፈልግ ይችላልና አስፈላጊ ለሆነ ነገርም ከመስጂድ መውጣት ይቻላል። ኢዕቲካፍ ላይ በተለይ ባለንበት ጊዜ ከሰው ብዛት አንፃር መስጂድ ላይ ሰዎች ሲሰበሰቡ በሙቀት ምክንያት ላብ ሊበዛ፣ ሰውነት ሊቆሽ ይችላል። በዚህም የመጣ የመስጂዱ ሽታ ሊቀየር፣ የአላህ ባሮችን አዳ የሚያደርግ ነገር ሊከሰት ይችላልና ኢዕቲካፍ ላይ ያሉ ሰዎች ንጽህናቸውን ሊጠብቁ፣ ገላቸውን ሊታጠቡ፣ ልብስ ሊቀይሩ፣ ሽቶ ሊጠቀሙ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም ኢዕቲካፍ ላይ ሆነው ምንም እንኳ ከሰው ቢርቁም ቤተሰቦቻቸው ሚስቶቻቸው የመጡ ይዘይሯቸው ነበር። ሊዘይሯቸው ከመጡ ሚስቶቻቸው ጋርም የተወሰነ ያወሩ ነበር። ከመስጂድ ከኢዕቲካፋቸው ወጥተው እነሱን የሚሸኙበት አጋጣሚም ነበር። ከነቢ ባለቤቶች መሃል አንዷ ከሆኑት የሙእሚናን እናት ሶፊያ ረዲየላሁ ዐንሃ እንደተላለፈው ቡኻሪ እንደዘገቡት كان رسول الله صلى الله عليه وسلم معتكفا فأتيته أزوره ليلا فحدثته ثم قمت فقام يقلبني بلالة أو كما قالت رضي الله عنها نبي صلى الله عليه وسلم اعتكاف ላይ ሆነው ሌሊት ላይ ልዘይራቸው መጣሁኝ ከኔ ጋር ቁጭ ብለው አወሩ ከዛም ልመለስ ተነሳሁኝ አብረው ከኔ ጋር ተነስተው ሸኙኝ መለሱኝ ብላለች ረዲየላሁ ዐንሃ። ከዚህ ከነቢያዊ ድርጊት ኢዕቲካፍ ላይ ያለ ሰው ባለቤቱ መታ ብዘይረው፣ እህቱ ብዘይረው፣ ሓጃ ኑሯት መታ ብታናግረው ችግር እንደሌለው እንረዳለን። ኢዕቲካፍ ላይ የተቀመጡ ብዙ ሰዎች ቤተሰቦቻቸውን 10 ቀን ሙሉ እንዴት ናችሁ ብለው ማይጠይቁበት አጋጣሚ አለ። ምግብ ላይ ያቀብሏቸው ሁሉ ሲመጡ ከነሱ ጋር ለደቂቃ እንኳን ቆም ብለው ማያወሩበት አጋጣሚ አለ። ያለ በቂ ምክንያት ከመስጂድ መውጣቱ ተገቢ አይደለም። በየደቂቃው በየሰዓቱ እየደወሉ ከቤተሰብ ጋር ማውራት መቀለዱም ኢዕቲካፍ ላይ ሆነው ተገቢ አይደለም። ላኪን እነሱ ከመጡ ከኢዕቲካፍ የሚጻረርና ሻህዋን የሚቀሰቅስ ነገር ሳያደርጉ ከቤተሰብ ጋር ቢያወሩ ቢጫወቱ ችግር የለም። ኢዕቲካፍ ተቀምጠው ሱናን በመስራት አጅር ለማግኘት ያሰቡ ቤተሰቦቻቸው የሚበሉትን አጥተው የሚቸገሩበት ቤት ለብቻቸው ሆነው ለተለያየ አደጋና ችግር የሚጋለጡበት አጋጣሚ ሊኖር ይችላል። ይሄ ሞኝነትና አላዋቂነት ነው። አባታችን ኢዕቲካፍ ገብቷል ብለው ልጆች እንደፈለጉ የሚሆኑ ከሆነ አደባቸው አኽላቃቸው የሚበላሽ ከሆነ አንተ ኢዕቲካፍ ገብተህ ቤተሰብ የሚበላውን አጥቶ የሚራብና የሚቸገር ከሆነ ይህ ሁሉ ወንጀል ነው። ሱና የሆነ ድርጊት ለማድረግ ብሎ ወንጀል ላይ መውደቅ ዲኑ አይፈቅድም። ቤተሰብን መጠበቅ ቤተሰብን መንከባከብ ዋጅብና ግዴታ ነው። ሆኖም ሚዛናዊ መሆን ነገሮችን ማጣጣም የግድ ይላል። አቅም ያለው ሰው ለቤተሰብ ወጪ መሸፈን የሚችል ሰው ኢዕቲካፍ ይግባ። ቤተሰቦቹን የደወለ ከመጠየቅ ጋር አላህን ፍሩ ከማለት ጋር ሁኔታቸውን ከመከታተል ጋር ሊዘይሩት ሲመጡም የተወሰኑ ደቂቃዎች ከነሱ ጋር ቁጭ ብሎ አልያ ጥግ ቆሞ ፊትናን በማይቀሰቅስ ሰዎች እንዲጠረጥሩት በማያደርግ መልኩ ሊጠይቃቸው ሊያናግራቸው ይገባል።
ወደ ቤት ሲመለሱ ወቅቱ የሚያስፈራ ከሆነ ሌላ የሚመልሳቸው ሰው ከሌለ እህቱን ባለቤቱን በሰላም መግባት እስከምትችልበት ቦታ ድረስ ቢሸኝ ችግር የለም። ወሀከዛ ነብዩ ሰለላሁ ዐለይሂ ወሰለም ለሐጃና የግድ ለሆነ ነገር እንጂ ኢዕቲካፍ ከሚያደርጉበት ቦታ አይወጡም ነበር። ቤታቸው ምንም ቅርብ ቢሆን አይመላለሱምም ነበር። ቡኻሪ ከእናታችን አይሻ ያስተላለፉት አተር ነብዩ ሰለላሁ ዐለይሂ ወሰለም ካነ ላ የድኹሉል በይተ ኢላ ሊሐጃ ኢዛ ካነ ሙዕተኪፈን ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም ኢዕቲካፍ ላይ ሆነው ለደበቀ ሐጃ ካልሆነ በስተቀር ቤት አይገቡም ነበር ብለዋል። በቂ ልብስ ሳይዝ ኢዕቲካፍ የገባ ሰው የሚያመጣለት ሰው ከሌለ ሄዶ ልብስ ቢቀየር ችግር አይኖርም። ወላኪን ልብሱን ይዞ ብቻ መውጣት አለበት። እንደዚሁ ደግሞ ኢዕቲካፍ የገባበት መስጂድ ላይ ገላ መታጠብ የሚችሉበት ሁኔታ ከሌለ ቤት ሄደው ታጥበው ቢመጡ ችግር የለም። ምግብ የሚያመጣ ሰው ከሌለ፣ ገዝቶ የሚያቀብል ሰው ከሌለ፣ አሊያ ደግሞ ከውጭ ምግብ መመገብ ማይችሉበት ሁኔታ ካለ እቤት ሄደው ቢያመጡ ችግር አይኖርም። ኢዕቲካፍ ላይ ያለ ሰው መውጣቱ በዚህ መልኩ የተገደበ ከመሆኑ ጋር በተደጋጋሚ ኢዕቲካፋቸውን ጥሎ የሚወጡ ሰዎች አሉ። መስጂድ በረደኝ ብለው ወጥተው ፀሐይ ላይ የሚቀመጡ አሉ። መስጂድ ለረጅም ሰዓት ስቀመጥ ደበረኝ ብለው ውጭ ወጥተው የሚያወሩ ሰዎች አሉ። ነው ነብዩ ሰለላሁ ዐለይሂ ወሰለም ኢዕቲካፍን ከመውደዳቸው ጋር ከማዘውተራቸው ጋር አንዳንዴ ኢዕቲካፍ ዓላማውን ሲስት ባዩበት ጊዜ የተውበት አጋጣሚም አለ። ነብዩ ሰለላሁ ዐለይሂ ወሰለም ኢዕቲካፍ ሲቀመጡ በጊዜው የፊትናውን በር ለመዝጋት ትተው ኋላ ላይ ግን ቀባ ማውጣቱን አልተውም አለይሂ ሰላቱ ወሰላም። አንድን ኸይር ስራ ከያዙት ከጀመሩት ነቢ ያጸኑት ነበር፣ ዘውትር ይሰሩት ነበር ተብሏል። በጊዜው ችግሩን ለመቅረፍ ብለው ትተውት ሌላ ጊዜ ቀባ አውጥተዋል። ቡኻሪና ሙስሊም እንዳስተላለፉት ነብዩ ሰለላሁ ዐለይሂ ወሰለም ኢዕቲካፍን መግባት ሲፈልጉ ሰላተል ፈጅርን በጀማዓ ተሰገዱ በኋላ ለኢዕቲካፍ ወዳዘጋጁት ቦታ ይገቡ ነበር። የሆነ ጊዜ ላይ ነብዩ አለይሂ ሰላቱ ወሰላም ኢዕቲካፋቸውን ሲጀምሩ መስጂድ ውስጥ እሳቸው ሊቀመጡበት ከተዘጋጀው ኸይማ ወይም ድንኳን አጠገብ ዘይነብ ባለቤታቸው እሷ የምትቀመጥበት አንድ ኸይማ እንዲተከልላት አዘዘች። ሌሎችም የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ዘይነብ ባደረገችው መሰረት ተሰትረው ዒባዳ የሚያደርጉበትን ኸይማ ወይም ድንኳን ነገር ማስተከል ጀመሩ። ነብዩ ሰለላሁ ዐለይሂ ወሰለም ከፈጅሩ በኋላ እነዚህ ኸይማዎችን ሲያዩ ምንድነው ይሄ ብለው ጠየቁ። አልቢረ ቱሪድና ለመሆኑ ኸይር ነው የምትፈልጉትን አሏቸው። እነዚህ ኸይማዎችን አንሷቸውም አሉ ነብዩ ሰለላሁ ዐለይሂ ወሰለም። በዛ ዓመት ላይ እንደተለመደው ረመዳን ላይ ኢዕቲካፍ አልተቀመጡም። ረመዳን ተጠናቆ የሸዋል ወር ሲገባ የመጀመሪያ 10 ቀኖችን ኢዕቲካፍ በመቀመጥ ቀባ ወጡት። ይሄን ያደረጉበት ምክንያት የኢዕቲካፍ ንያ እንዲስተካከል በማለት ነው። ባለቤታቸው ዘይነብ ስታደርግ ሌሎችም ተከትለው አደረጉ። ኢዕቲካፍ ነው የተፈለገው፣ ፍክክር ነው የተፈለገው፣ ከነብዩ ዙሪያ መክበብ ነው የተፈለገው። መነሻ እንደዚህ አይነት ነገሮች ሊሆኑ የሚችለን ነገር ማጽደቅ አልፈለጉም ነብዩ ሰለላሁ ዐለይሂ ወሰለም። ከእንዲህ አይነት ዒባዳ ንያን ሊያጠለሽ ከሚችል ነገርም እንዲርቁ ተርቢያ ያደርጓቸው ዘንድ በዛ ዓመት ኢዕቲካፍ እንዲቀር አደረጉ። ይሄን ትምህርት ለነሱ ከመስጠት ጋር ለነሱም ደስ እንዲላቸው ውስጣቸው ላይም ቅሬታ እንዳይኖር ራሳቸውም ጭምር በዛ ዓመት ኢዕቲካፉን ተውት። ነገር ግን ሌላ ጊዜ ቀባ ወጡት። አጅሩም አልቀረም። ባለቤቶቻቸውም በፍክክር የጀመሩት ነገር እንዲቀር አድርገዋል አለይሂ ሰላቱ ወሰላም። በየዓመቱ ከጓደኛህ ጋር እየተቀጣጠርክ ኢዕቲካፍ አትግባ፣ የሚቀጥለው ዓመት ኢንሻአላህ እንገናኛለን ብለው ይለያዩዋል። በመሰረቱ ችግር የለውም ልንል እንችላለን። ወላኪን ንያ ሊበላሽ ይችላል። ሲጀምርም ከሰዎች የሸሸን እየራቅን ተደብቀን ኢዕቲካፍ ልንገባ ይገባናል እንጂ በዚህ ዓመት እገሌ የሚባለው መስጂድ የሚቀጥለው ዓመት እገሌ የሚባለው መስጂድ ብለን ተቀጣጥረን ሊሆን አይገባም። በዚህም የመጣ አንዳንዶች ከሚያውቁትና ከሚወዱት መስጂድ እየሸሹ ሌላ ክፍል ሀገር ተሳፍረው ኢዕቲካፍ ለመቀመጥ የሚያስቡበት ሁኔታም ተፈጥሯል። ይሄ በመሰረቱ ተገቢ አይደለም። አንድ መስጂድ ላይ ዒባዳ ለማድረግ ተብሎ ከአንድ ቦታ ወደ ሌላ ቦታ መሳፈር አይቻልም። መካ መስጂድ፣ መዲና መስጂድ፣ በይተል መቅደስ ወይም አቅሳ መስጂድ ካልሆነ በስተቀር ማለት ነው። ምንም እንኳን ዓላማችን ከረብሻ መራቅ ነው እንኳን ብንልም ሐዲሱ ውስጥ ይካተታል።
ያለንበት ሀገር ያለንበት ከተማ ውስጥ ካሉ መስጂዶች መሃል አንዱ ላይ መቀመጥ እንችላለን። አንድ መስጂድ ላይ ዒባዳ ለማድረግ ተብሎ መሳፈር የሚፈቀደው የተጠቀሱት 3ቱ መስጂዶች ላይ ብቻ ከሆነ ይሄን እንዲያስቡ የሚያደርገው በኢዕቲካፍ ስም ወጣቱ የተሰበሰበ ኢዕቲካፍን የሚጻረር ነገር ስለሚያደርግ ነው። ገለል ብሎ ዒባዳ ማድረግ የሚፈልጉ ሰዎችን ስለሚረብሽ ነው። ስለዚህ ጓደኛዬ ስለገባ ብለን መግባትን ልንተው ተቀጣጥረን በጀማዓ በግሩፕ የገባን በኢዕቲካፋችን እንዳንጠቀም የሚያደርግን ነገር ከመፈጸም ልንቆጠብ ይገባናል። ኢዕቲካፍ ብዙ ኸይር አለው። አጅሩ ዝቅ እንዲልም ከፍ እንዲልም የምናደርገው እኛው ራሳችን ነን። ኢዕቲካፍ መግባቱ በራሱ የነብዩ ሱና ነው። ያውም መቼም ትተውት የማያውቁ ሱና ነው። በተለያዩ ምክንያቶች ቢያልፋቸው እንኳ ቀዳ ያወጡት ነበር። كان النبي صلى الله عليه وسلم يعتكف في العشر الأواخر من رمضان فلم يعتكف عاما فلما كان في العام المقبل اعتكف 20 بلغ أنس بن مالك إمام الترمذي እንዳስተላለፉት ነብዩ ሰለላሁ ዐለይሂ ወሰለም ረመዳን የመጨረሻውን 10 ቀን ኢዕቲካፍ ይቀመጡ ነበር። የሆነ አመት ላይ ሳይቀመጡ ረመዳን አለፈ። የሚቀጥለው አመት ላይ ያለፈውን ለመካስ በማለት 20 ቀናትን በኢዕቲካፍ አሳለፉ ብለዋል። 10ሩን ላሉበት አመት 10ሩን ላለፈው አመት ቀዳ ማለት። በጉዞና በተለያዩ ለኡማው የሚጠቅሙ ምክንያቶች ኢዕቲካፍ ሊያሳልፉ ይችላሉ። ሌላ ጊዜ ኢዕቲካፉን ቀባ ያወጡታል። ለኢዕቲካፍ ብለው ግዴታ የሆነ አሊያ ደግሞ ሰፊና የላቀ አጅር ያለውን ነገር አይተውም ነበር። ወቅቱ አልፏል ብለውም ደግሞ ኢዕቲካፉን አይተውትም ነበር። ሌላ ጊዜ ቀባ ያወጡት ነበር። እንደዚህ ነብዩ ሰለላሁ ዐለይሂ ወሰለም በቋሚነት ሲሰሩት የነበረ አጥብቀው ይዘውት የነበረን ሱናቸውን ኡማው ሊተው አይገባው። የወጣቱ መለያ ብቻ ሊደረግም አይገባው። ህፃኑም አዋቂውም እድሜው የገፋውም ጭምር ሊያደርገው ይገባል። ኢማም ዙህሪ ረሂመሁላህ ተዓላ ታዋቂው ታቢዒ عجبا للمسلمين تركوا الاعتكاف مع أن النبي صلى الله عليه وسلم لم يتركه منذ قدم المدينة حتى قبضه الله لنبدا كمسلموች ነገር ጅወጣም ይገርማል። ኢዕቲካፍን ተው ነብዩ አለይሂ ሰላቱ ወሰላም መዲና ከመጡበት ጊዜ ጀምሮ እስኪሞቱ ድረስ ኢዕቲካፍን ተው የማያውቁ ከመሆናቸው ጋር ይላል። ዙህሪ ይሄን የሚሉት በታቢዒዮች ዘመን ነው። በታቢዒት ታቢዒን ዘመን ነው። 120 ምናምን ዓመት ላይ ነው የሞቱት ዙህሪ። ባለነበት ጊዜ ያሉ ሰዎችን አህዋል ቢያዩ ዙህሪ ምን ሊሉ ይችሉ እንደነበረ መገመት አይከብድም። ኢዕቲካፍ ለመግባት ሁላችንም ጥረት እናደርግ ይገባናል። ገብተንም ተጠቃሚዎች ለመሆን የሚያስችለን ነገር ሁሉ ልናደርግ ይገባናል። ኢዕቲካፍ ውስጥ ሆነን ከነብዩ ሱና የሚጋጭን ነገር ከማድረግ መታቀብ አለብን። ባለንበት ጊዜ አልሐምዱሊላህ የኢዕቲካፍ ሱና ያንሰራራ ነው። ነገር ግን ከኢዕቲካፉ ምን ያክል የተጠቀመን ነው? ምን ያክል የተለወጠን ነው? ይህ ነው ትልቁ ጥያቄ። ብዙዎቹ ኢዕቲካፍ ላይ ሆነው ድንበር የሚያልፉ ከኢዕቲካፍ ዓላማ ጋር የሚጻረር ነገር የሚያደርጉ ሰዎች አሉ። ከአንድ አልፎ 2-3 ስልክ ይዘው ገብተው የቀያየሩ የሚጠቀሙዋል። ኢዕቲካፍ ላይ ሆነው በስልክ ንግዳቸውን የሚያስኬዱ አሉ። ከተራዊህ በኋላ ብር ይዘህናም ይሏል። ሼክና ደረሰኝ ይዘው የሚገቡዋል። ነሐም በመጠኑ ስልክም ቢጠቀሙ ድንበር ሳያልፉ ኢዕቲካፍ ላይ ካሉ ወንድሞች ጋር ቢናገሩ ችግር ላይ ኖረው ይችላል። ላኪን ቀኑን ሙሉ ሌሊቱን አብዛኛውን በወሬ የምናሳልፍ ከሆነ ሶሻል ሚዲያን እየጎረጎሩ የሚያሳልፉ ከሆነ ኢዕቲካፍ የገባው አካል እንጂ ልብ አይደለም። ኢዕቲካፍ እንዲገባ የሚፈልገው በዋነኝነት ልብ ነው። እንደዚሁ ደግሞ ኢዕቲካፍ ላይ ካሉ ስህተቶች አንዱ በርካታ ወጣቶች ወላጆቻቸው ሳይፈቅዱላቸው አይ አትግባ ያሏቸው ኢዕቲካፍ የሚገቡዋል። እናቷ ተይ ኻድሚን ያለቻት አይ ኢዕቲካፍ ሄዳለሁ ብላ አምስት ዓመት ወጣ እህትም አለች። ይሄ ተገቢ አይደለም። ወላጆችን መታዘዝ ዋጅብና ግዴታ ነው። ኢዕቲካፍ መቀመጥ ሱና ነው። ኢዕቲካፍ ዋጅብ የሚሆነው በነዝር ወይም በስለት ብቻ ነው። ለሱና ተብሎ ዋጅብ አይተውም። ወላጆችን መታዘዝ፣ እነሱን ማስደሰት፣ እነሱን ማክበር ዋጅብና ግዴታ ነው። በመሰረቱ ወላጆች ልጆቻቸውን ኸይር ነገር ሊከለክሏቸው አይገባም። ምክንያት ኖሯቸው አይሆንም ያሉ እንደሆነ ወላጆችን መታዘዝ ግዴታ ነው። ኢዕቲካፍ ከሚቀመጡ ተራዊህ ተሐጁድ ከሚሰግዱ ከወላጆች ቁጭ ብሎ እነሱን መንከባከብ እነሱን ማስደሰቱ የተሻለ ፈርዱን ሰላት ሰግዶ ከመመለስ ጋር። እንደዚሁ ኢዕቲካፍ ላይ ካሉ ስህተቶች አንዱ
እንቅልፍ፣ ወሬ፣ ቀልድ ማብዛት ነው። ማላ ያዕኒ ሲያወሩ መዋል ማደር ነው። ይህ ትልቅ የሆነ አደጋ ነው። ተራዊህ እንደሰገዱ ተኝተው ለሱሑርም ይነሳሉ። ከተለያየ ቦታ ሰዎች መጥተው ተሐጁድ እየሰገዱ እሱ ጥግ ላይ ይተኛ። ይሄ በጣም የሚያጅብ ነገር ነው። ጠዋት ፈጅር ሰግዶ ተመልሶ ተኝተው ለዙህርም ይነሳል። ከዙህር በኋላም ተመልሶ ይተኛ፣ ለዐስር ይነሳል። ከዐስር በኋላ ደበረኝ ብሎ ውጭ ወጥቶ ይቀመጣል። አሊያ አንድ ጥግ ይዞ ሞባይል ጎረጉራል፣ ወይም እንደሱ አይነት ጋፍል ሰው ፈልጎ ወሬ ያወራል። ይህ ትልቅ የሆነ ስህተት። ኢዕቲካፍ የምንገባው ለዒባዳ እንጂ ለወሬና ለእንቅልፍ አይደለም። እንደዚሁ ደግሞ ኢዕቲካፍ ገብተው ሌላ ጊዜ ከሚሰሩት የተሻለ ዒባዳ መስራት ሲጠበቅባቸው ውጪ ካላቸው አህዋል ምንም የማይቀየሩ ሰዎች አሉ። አልፎ ሁሉ የሚወርዱና የሚሰንፏል። የጧትና ማታ ዚክር የማይሉ፣ አብልያና ባዕድያን ሱና የማይሰግዱ፣ አዱሃ የማይሰግዱ፣ ሱነተል ውዱእ የማይሰግዱ፣ ዚክርና ዱዓ የማያበዙ፣ ቁርአን ደጋግመው የማያኸትሙ ሰዎች አሉ። ኢዕቲካፍ ከመግባታቸው ኢዕቲካፍ ላይ ጊዜያቸውን ከማሳለፋቸው ጋር ሶፈል አወል ሶፈል ታኒ ማያገኙ አሉ። ከውጭ የመጡ ሰዎች አንደኛና ሁለተኛ ሶፍ ዕድል ያገኛሉ። ኢዕቲካፍ ላይ ነው ያለሁት የሚለው ተነስቶ ቀጣ ሲያወጣ ይታያል። የመጨረሻ ሶፍ ላይ ሲሰግድ ይታያል። ኢዕቲካፍ እስከገባን ድረስ ነፍስያችንን ልናጠራ፣ ነፍስያችንን ልናሳደግ፣ ኸይርን ስራ ልናበዛ ይገባን። አላህ ተባረከ ወተዓላ ሁሉም ቦታ ላይ ኸይርን ካገረላቸው ሰዎች ያደርገን። የረመዳንን ወርቃማና ውድ ቀንና ሌሊቶችን በጅድና በእጅቲሃድ ከሚያሳልፉ ባሮቹ ያደርገን። እነሆ ዐላ ኩሊ ሸይን ቀዲር ወላሁ ተዓላ አዕለም። ለዛሬ እዚህ እናበቃለን። በቀጣይ ደርስ በአላህ ፈቃድ ነብዩ ሰለላሁ ዐለይሂ ወሰለም ዐሽረል አዋኺርን የረመዳን አስኳል የሚባሉ የመጨረሻ 10 ቀናትን በጥቅሉ በመልኩ ያሳልፏቸው እንደነበረ የምናይበት ትምህርት ይኖረናል። ወሰላሙ ዐለይኩም ወረሕመቱላሂ وبركاته.